ይሄ ደግሞ በሶስት ነው። እንደዚህ በነጠላ አንድ እንዲህ ትገምዳለህ፣ ሁለት ትገምዳለህ፣ ሶስት ትገምዳለህ። ከዛ እነዚህ ሶስቱን እንደዚህ እንዲህ የጎነጎንክ እንደ ሹሩባ ማለት ነው። ይሄ ሹሩባ የሚባለው ባለ ሶስቱን እንዲህ የጎነጎንክ ትሄዳለህ። ይኸውልህ ዛብ የሚባለው ደግሞ ይሄ ደግሞ እኔ በልጅነቴ እየፈተልኩ እየገመድኩ ያደግኩበት ነው። ይሄ ቀድሞውኑ 1 2 3 4 5 6 ነው የምታዘጋጀው። ይሄ ትንሽ ስለሚከብድ ነው። ይሄን 3 በ3 3 በ3 3 በ3 3 በ3 3 በ3 እንዲህ ታቆራኛለህ። ሶስቱን አንዷ በዚህ ታልፋለች፣ አንዱ በዚህ ይገባል። እንዲህ እያለህ ሲሄድ ይኸውልህ እንደዚህ ይሆናል ማለት ነው። እንዲህ ይኸውልህ ቃጫ ወይም ከማዳበሪያ ደግሞ የመጨረሻው መጮኸው የሚጮኸው ደግሞ እንዲህ ታወጣለህ። እንዴት ታወጣለህ? እንደሱ ብዙ አይነት የጅራፍ አሰራር አለ። ፈትል የሚባል አለ፣ ጀግል የሚባል አለ፣ ጉንጉን የሚባል አለ፣ ዛብ የሚባል አለ፣ ሹሩባ የሚባል አለ፣ ጉንጉን የሚባል አለ። ሌሎቹም ሊኖሩ ይችላሉ። እኔ ግን አሁን ባለ ሶስቱ ማሳይህ ጉንጉን የሚባለው ነው። እንዴ ቆንጆ አድርገህ ነው የሰራው። እንዲህ ስጋምደው እንደዚህ ይሆናል። ይህም ባህላችንን ማስቀረት የለብንም። ዱላዋንም ደግሞ ቅድም ያልኩት ጆሮዋ ላይ ደግሞ እንደዚህ ታበጃትና እንደዚህ እንዳትወጣ ታደርጋትና እንዴት ታበጃለህ? ሳቅ። አንተማ ምን አለብህ? ቤት ቁጭ ብለህ የእኛን መከራ ታያለህ። አየህ፣ በልጅነት እኮ እንዲህ እየገመድክ እንዲህ ያደርግ ብትል ኖሮ ዛሬ ልጅ ሲጠይቅ አታፍርም ነበር። ቆይ አጫጫሁን ደግሞ ቢያንስ ቆሜ ላሳይ።